አረ አረ ኢትዮጵያ አረ እንደው የትግራይ ልጆች የትግራይ ወጣት አረ ንቃ። እንደው መቼ ነው የምትነቃው? እንደው መቼ ነው የምትነቁት? በባለፈው ገና 4-10 ዓመት ሳይሞላው 1 ሚሊዮን ወጣት አልቆ አሁን ከእንደገና ደግሞ እንደው ምን አይነት አልቅ ናችሁ? አረ እነዚህን ሰዎች በቃ በሏቸው። ስንት ስትሞቱ ነው በቃ የሚሉት? እንደው ከ1940ዎቹ ጀምሮ እንደው እናንተን በመገበር እነሱ ጥሩ ቦታ ላይ ተንደላቀው እየኖሩ አሁንም ድጋሚ ያሁሉ 1 ሚሊዮን ወጣት አልቆ የዛን ጊዜስ በተራራው በሸለቆ ምሽግ ሰርታችሁ በተለያየ በድንጋው ስር የመዳን እድል ነበራችሁ። እንደዛም ሆናችሁ 1 ሚሊዮን ወጣት ነው ያጣ ነው የሀገር አለኝታ። አሁን ደግሞ ሰውየውን አትችሉትም። አመናችሁ አላመናችሁ ከናንተ አምባሳደሮች ከናንተ አፈቃላጤዎች 4-5 እርምጃ በልጦ ሄዷል። 3 ሲደመር 3 እኩል ይሆናል 10 የሚሉ ናቸው እናንተ መሪዎች። አያውቁም። ይሄ በጣም ቴክኖሎጂ ታጥቋል። አትችሉትም። ያኔ በተራራው በሙሉ ተደብቃችሁ አመልጣችሁ 1 ሚሊዮን ሞታችኋል። አሁን ግን ቴክኖሎጂ ስለታጠቀ 1 ሚሊዮን ሲደመር 3 ሚሊዮን 4 ሚሊዮን ነው የምታልቁት። ኦልሞስት ሁሉም በሚባል ደረጃ እንዴ የሐራ መሬት ተፈጥሮላችኋል። ወደ ሐራ ግቡ። እስከመቼ ነው እንደዚህ እነዚህን ሰዎች እናንተ የነሱ ልጆች እዛ በዶላር እየተራጩ ከዘፋይ ላይ እየነሰነሱ ዶላር ራቁት ዳንስ እየደነሱ ጠግበው እናንተ እዚህ ክራንች ይዛቸው መቀሌ ክራንች በክራንች አይደለች እንዴ? አይበቃችሁም? ማንን ልታሸንፉ? ኢትዮጵያን አታሸንፉም። ሲጀምር ኢትዮጵያን የሚመራት ይሄ ሰውዬ ነው። ይሄ እርምጃ በቃ 2-3 እርምጃ በልጧችኋል። በጣም ቴክኖሎጂ ታጥቋል። በፊት እግራችሁን እየተመታችሁ እግራችሁን እያጣችሁ እጃችሁን እያጣችሁ ነው ክራንች የምትይዙት። አሁን እንጥልህን ነው የሚመታህ። ምላስህን ነው የሚበሰው። አሁን የምግብ ጣዕሙን ነው የሚያጠፋብህ። በጣም ከባድ ነው። አሁን ወታደር የታጠቀው ኢትዮጵያ ወታደር በጣም ከባድ ነው። ማን የት ልትገቡ? አረ ወደ ልባችሁ ወደ ራሳችሁ ተመለሱ። የትግራይ ወጣት ተመለሱ ወደ ራስህ። በወጣትነትህ ለነዚህ ሸባዎች ስትሉ አትለቁ። እኛም ፈልጋችኋለን። እናቶቻችሁን አታሳዝኑ። መከራቸውን አይተው አሳድገው በምትጦሯቸው ጊዜ እናንተ አትሙቱ። ትርጉም ለሌለው አገርህን ወቅተህ ከሻቢያ ጋር ያለገዛ አገሩ ያልሆነ ያንተ ሀገር አይሆንም። ከዚህ በፊት ገብቶ እህቶችህን ምን እንዲያረጋግህ ታውቃለህ? ስማ፣ ወደ ሐራ ቦታና ግባ። የኢትዮጵያ መከላከያ እጅግ ሰብአዊነት ያለው አቃፊ ነው፣ ይቀበልሃል። ወደ ወንድሞችና ለነዚህ ሸቢያዎች ስትል እግርህን አትጣ፣ እጅህን አትጣ። ያ በፊት ነው። አሁን ግን እንጥልህን ነው የሚመታህ፣ ምላስህን ነው የሚመታህ። ያፍንጫህን ቀዳዳ ነው የሚያስገባው። በጣም ከባድ ነው ቴክኖሎጂው። ምሽግ ገብተህ አታመልጥ። በአሁኑ ሰዓት ድንጋይ ስር ገብተህ አታመልጥ። የት ገብተህ ልታመልጥ ነው እስካሁን? በፊትስ ድንጋም ተጠለልክ፣ ምሽግም ማስክ የተለያየ ነገር አድርገው ዋሻ ገባህ ልታመልጥ። አሁን አችልም። ሰውየው በጣም ሄዷል። አንደኛ ሀገሩን ይወዳል ሰውየው፣ ሁለተኛ አታሸንፉትም። በቃ ይሄን ሰውዬ ለማሸነፍ በቃ ተሞክሯል እስከዛሬ 6-7 ዓመት። አሁን እንግዲህ ያው ፓርቲ መስረታችሁ በፓርቲ ካልሆነ አስቸጋሪ ነው፣ አይሆንም። ምክንያቱም እሱ እየሰራ ነው፣ የእናንተ ሰዎች እየዘረፉ ነው። የእናንተ አለቃዎች ይዘርፋሉ፣ እሱ እየሰራ ነው፣ ቅንጭላቱን እያሰራ ነው። ሌት ተቀን ከዓለም ጋር ነው እየተወዳደረ ያለው። የእናንተ ደግሞ ሌት ተቀን አዘራረፍ እንዴት እንደሆነ ስልት እያነበቡ ነው ያሉት። ስለዚህ ምን አያደርጉም? ማሸነፍ አይችሉም። ሰውየው በልጧቸዋል። እመኑ፣ አትሙቱ። አሁን የተጠናከረ ጦርነት ከገባችሁ እንደ በሽታው 1 ሚሊዮን አይደለም የምታውቁት፣ ሌላው ንጹሃኑን ታስገድላላችሁ። ሁሉም ነው የሚያልቀው። ተጠንቀቁ። ጥላችሁት ነው ይሄን ሸባ በቃ በሉት። የ70-80-90 አዛውንትን ተሸክማችሁ እስከመቼ ነው? በቃችሁ ብላችሁ እናንተ ለሀገር ለኢትዮጵያ ትፈልጋላችሁ። ኢትዮጵያ ለእናንተም በጣም አጥብቃ ትፈልጋለች። አትሙቱባት። ይሄን ነው የምለው። ላይክ ሸር አድርጉና አድርሱላችሁ ለነዛ ጆሮ ላላችሁ። ልብ ያለው ልብ ይበል።